ምን ብዬ እንደምነግራችሁ አላውቅም። በቤቴን በጣም ተናድጃለሁ። መብሬ መንግስቴ የሰራሁበትን ገንዘብ ከልክሎኛል። ኢትዮጵያ ሕዝብ ፍረዱኝ። መብሬ መንግስቴ ነው ብያችሁ ነግሬያችኋለሁኝ። ሁለተኛ መደጋገም አያስፈልግም። ግን የመጀመሪያ ያጣው ብሎ የነበረም ያየሁትም ላይ ቤት ነው ሲያሳየው የነበረው። የኢትዮጵያ ሕዝብ ሁላችሁም ይሄን ቪዲዮ ተመልከቱ። እንግዲህ ያልሰጠኝን ገንዘብ ሰጥቻለሁ ብሎ ቪዲዮ ሰርቷል። ስክሪንሻት ለጥፎ ስክሪንሻቱ ተስፋለም ጥላሁን ወደ ሀና ወርቁ ነው የሚለው። ለምሳሌ እኔ 1.2 ሚሊዮን ብር ባበድረው ከዛሬ ጀምሮ ለሚቀጥሉት 10 ወራት በወር 10% ኢንተረስት አድርጎ ቼክ ይጽፍልኛል። ስሙን ወልደ ጊዮርጊስ እንኳን ጊዮርጊስ ብሎ መጥቶ ነው ህዝቡን እንዳለ ጥብ አድርጎ በልቶት ይሄደ። በእናትህ ምናምን እንዳለ መኪና እየሸጡ አልተናገርኩ። ገና እኔ ወልደ ጊዮርጊስ ሳጋልጠው አልተናገርኩ። በስራና ክህሎት ሚኒስቴር ከፍተኛ ባለስልጣናት ላይ በተመሰረተው ከባድ የሙስና ወንጀል ክስ መዝገብ ስር ያለችው ወይዘሪት ኢክራም አማን ገቲሶ ሰውን ለምን ታምናላችሁ? መብሬ መንግስቱም ይሁን ይልቃል ወልደ ጊዮርጊስ ሌላም ይሁን ታዋቂ አርቲስት ለምን ታምናላችሁ? አብዛኛው ኢትዮጵያውያን እየተበላ ያለው ታዋቂ አርቲስት በሰራው ማስታወቂያ ነው። እስካሁን አይታችሁ ከሆነ ታዋቂ አርቲስቶች እነ መንሱር ጀማልን ጨምሮ አብዛኞቹ የገቡበት እስር ቤት የገቡት ፌክ የሆነ ማስታወቂያ ለፊንቴክ በመስራታቸውና ህዝቡ በመዘረፉ ነው። ዛሬ ላይ መብሬ መንግስቱና ይልቃል ወልደ ጊዮርጊስ አጭበርብረው በሉን እያሉ የሚያለቅሱባቸው ሰዎች አሉ። ይህ ለምን? እኔ ከማልቀሳችሁ በፊት ለምን ሰውን ታምናላችሁ? መብሬ አርቲስት ነው። በአርቲስትነቱ ልናደንቀው እንችላለን እንጂ መብሬ ተናገረ ማለት መብሬ እናምነዋለን ማለት አይደለም። ይልቃል ወልደ ጊዮርጊስ ሀብታም የሆነው ለራሱ እንጂ ለእናንተ አይደለም። ለምንድን ነው የምታምኑት? እስኪ እንስማ። ምን ብዬ እንደምነግራችሁ አላውቅም። በቤቴን በጣም ተናድጃለሁ። መብሬ መንግስቴ የሰራሁበትን ገንዘብ ከልክሎኛል። ኢትዮጵያ ሕዝብ ፍረዱኝ። እናንተ ፊት ነው እጣ ሳስቆርጥ የነበረው፣ ሁላችሁም ታውቃላችሁ። 24 ሰዓት የእሱን እጣ ቁጭ ብዬ ሳስቆርጥ ነበረ። ግን እንዳለ ከድቶኛል። ሕዝብ ፍረደኝ ነው እግዚአብሔርን። 24 ሰዓት የእሱን እጣ ቁጭ ብዬ ሳስቆርጥ ጠዋት ከማታ በቃ ሁሉ ነገር መስዋዕት አድርጌ ነው ሳስቆርጥ የነበረው፣ ሁላችሁም ታውቃላችሁ። 2 ወር ጠብቂኝ ብሎ ማለት 2 ወር ጠብቄዋለሁ። ዛሬ ነገ እያለ ምንም አልሰጠኝም። እንደሚታወቀው እጣውን አቋርጠነዋል። 640 አካባቢ እጣ ነው ያስቆረጥ ነው። እሱ እጣ 2 ሚሊዮን 500 ሺህ አካባቢ ነው። አንድ እጣ 4 ሺህ ብር ነው ታስታውሱ ከሆነ እና አንደኛ ጣለ መሬት አወጣ። መሬት ነው በቃ ለህዝብ ሳያማክር በራሱ ሐሳብ በራሱ እንትን መሬት አደርጋለሁ ብሎ መሬት 600-700 ሺህ ይዛ ደላሎች እንደውዬ ስጠይቅ ደብረ ብርሃን እንደዛ 700 እስከ 800 ሺህ አካባቢ ነው ፈርቅ ያዘ መሬቱ ላይ ይመስለኛል። አላቅም መሬት የገዛበትን እንትን አላሳየንም። በፍጹም አላሳየም። ማሳየትም ፍላጎት የለውም። ሁሉም ነገር በራሱ መንገድ ነው ያደረገው። አንደኛ ጣሱን አለ፣ ሁለተኛ ጣለ 42 ሺህ ብር ነው የሰጡት ለሰውየው። ሁለተኛ ጣ 42 ሺህ ብር አለ። ሶስተኛ ጣለ ለሚስቴር የደረሰው አለ። ኢትዮጵያ ሕዝብ ፍረዱ። እኔም በጣም ብዙ ተሰድቤያለሁ፣ ብዙ ነገር ተደርጊያለሁ። የሆነ እጣው ሲወጣ ተጭበርብሯል እየተባልኩ እኔ ሁሉ ስሰደብ ነበረ። እኔም ስወቀስ ነበረ። ሁላችሁም እንደምታውቁት እኔ ምንም አይነት ገንዘብ ከሱ አልተቀበልኩም። እቺ ፍልቅልቅ ትባላለች። በቲክቶክ ስሟ ፍልቅልቅ ነው የምትባለው። መብሬ መንግስቱ ከዚህ በፊት እጣ ማውጣቱ ይታወቃልና መጨረሻ ላይ መሬቱን ያስረክበው በ500 ሺህ ገዝቶ በህዝብ ላይ ቀለደ እያሉ ይገኛሉ። መብሬም ለሷ ትራንስፈር አድርጌላታለሁ እያለ የራሱን ደረሰኝ እያሳየ ነው። ደረሰኙ በመብሬ ሳይሆን የገባልኝ የሌላ ሰው ነው አካውንት ነው እያለች ትገኛለች። የኔ ጥያቄ እንደው ማንንም ቢሆን ለምን ታምናላችሁ? መብሬ መንግስቱ ይሁን እንትና ታዋቂ አርቲስት ይሁን በባህላዊ በዘመናዊ ለምን ታምናላችሁ? ይልቃል ወልደ ጊዮርጊስ አሁን እያስለቀሰ ብዙ ሰው እያለቀሰ ነው ወጥቶ እናየዋለን ቪዲዮ። ከማልቀሳችሁ በፊት መጀመሪያ ጥንቃቄ ማድረግ አይቀድምም ወይ? ጥያቄ እንዴት ሰውን ታምናላችሁ እንዴ? በዚህ ወቅት እኮ ገንዘብ ብሎ ማንም ምንም የሚያደርግበት ጊዜ ላይ ነው ያለን። ቅድሚያ ጥንቃቄ ራሳችሁ ላይ ነው ማድረግ ያለባችሁ። ራሴን የመጀመሪያ መገምገም ያለብን እኔ አስቴር አወቀ ሺህ ጊዜ ማስታወቂያ ብትሰራ አላምናትም። ማንኛውም የሚሆን መጥቶ እንደዚህ ነው ቢለኝ አላምንም። መጀመሪያ እኔ ገንዘቤን ከመጣሌ በፊት መጠንቀቅ ነው ያለብኝ። አትመኑ ሰውን ማለት እወዳለሁ። እንዴ ለምን ታምናላችሁ ሰውን? ገንዘብ እኮ የማያደርገው ነገር የለም። 1 ሚሊዮን አንድ ሰው ከተሰጠው ምንም የማያደርገው ነገር የለም።
ታዋቂም ይሁን ራሳችሁን ተጠንቀቁ። ሰው ማመን አቁሙ። ታዋቂ ማመን አቁሙ። እኔ መብሬ ይስረው አይስረው አላቅም፣ ግን ለምን አመናችሁ? አሁን ከማልቀስ መጠንቀቁ አይሻልም? እንቅልፌን፣ ብዙ ነገሬን፣ ጉልበቴን፣ ገንዘቤን መስዋዕት አድርጌ የእሱን ዕጣ ሳስቆርጥ ነበረ። ስሜን ሁሉ መስዋዕት አድርጌ ግን ይሄው ምንም ያገኘሁት ነገር የለም ከሱ። ዛሬ ነገ ሰጥሻለሁ እያለ የሰራውበትን እስከ ዛሬ አልሰጠኝም። ሁላችሁም ፍረዱኝ። ለነሃቡ ለነዮኒ ሁላችሁም ሼር እያደረጋችሁ አድርሱልኝ እባካችሁ፣ ተባበሩኝ። ሁላችሁም ዛሬ ሁላችሁንም ትብብር እፈልጋለሁ። ሼር ኮፒ ሊንክ አድርጉ። ማልቀስ አያዋጣም። መጀመሪያ መጠንቀቅ ነው የሚመስለው። ሌላ ወጣትም አሁንም ስለሱ ቅሬታ እያቀረበ ይገኛል። እሱን እንስማውና እስኪ እናንተም የራሳችሁን አስተያየት ሰጡበት። ይኸው መብሬ መንግስቴ ነው ብያችሁ ነግሬያችኋለሁኝ። ሁለተኛ መደጋገም አያስፈልግም። ግን የመጀመሪያ ያጣው ብሎ የነበረም ያየሁትም ላይ ቤት ነው ሲያሳየው የነበረው። ከዛ ግን ቤቱን ግን ማንንም ሳያማክር ወደ ቦታ ቀየረው ማለት ነው። ወደ ቦታ ቀይሬዋለሁኝ አለኝ። እሺ ይሁንበት ችግር የለውም አልኩተኝ። ከዛ ስንት ሰው የቆረጠ ስለው 460 ሰው። በዛው ደግሞ ሳምንት ሳይሞላ ደግሞ 400 ሰው 60 ያልከኝ ስለው 60 ሰው ያላስገባ ነው። ዝም ብሎ እጣው ተይዞ ነበር ግን ሰው አላስገባም። ብሩ 400 ነው። ከዛ ደግሞ 75 ብር ይቆረጥብሃል አለኝ። ችግር የለውም ቁረጠውና እሺ ጋሪውን በብር አድርገህ ቀይረህ ላክልኝ አልኩት ማለት ነው። ከዛ ቦታው ተገዝቷል ላይ ቦታና ተቀበል አለኝ። እኔስ መምጫ አቅም የለኝም እና ወደ ብር አድርገህ ቀይረህ ላክልኝ። እሺ ለምሳሌ ግን ቦታው ስንት ነው የተገዛ ብዬ ስጠይቀው ቦታው የተገዛ 500 ሺህ ብር ነው። አሁን ደግሞ ቸክ ሳደርግ ከዛ ያለ ሰው ሲነግረኝ ስልኬን እኔ ፖስተርየው ስለነበረ ሲነግረኝ 640 ሰው ነው የቆረጠ። ብሩ የሚሆነው 2.5 ምናምን ነው ማለት ነው። ግን ቦታው ተገዛ ያለኝ 500 ሺህ ብር እየው ፍረዱ ማለት ነው። ከዚህ እኔም የሆነው ይድረሰኝ ብዬ ታገስኩት። እሺ 500 ሺህ ብርም ላክልኝ ብየውም ነበረ። ከዛ ግን እንደዛ ስለው ግን ምን ብላይ ጥሩ ነው። ወደ ዋናው ጉዳይ ስንሄድ ገንዘብ ያገኘ ሰው ምህረት አያድርግ። በተለይ አሁን ላይ የመጣው ገንዘብ አምላኩ የሆነ ትውልድ እያፈራን ነው። ማንኛውም አርቲስት ይሁን በፊንቴክ ላይ እንግዲህ አብዛኞቹ እነ ይገረም ደጀኔ ጀምሮ ታዋቂ እየተባሉ ይሄን ያህል ማስታወቂያ እንደሰሩ ከዛ መጨረሻ ላይ ትውልዱ እንደከሰረም ይታወቃል። ማንኛውንም ሰው ማመን አቁሙ ነው የሚለው። እኔ ሰውን ከማመን በራሳችሁ ሂድ። በተለይ መጀመሪያ ገንዘብ ስትጠየቁ መጠንቀቅ አለበት። ገንዘብ ለምን ሰጠኝ? ስንት ነው ከስሮ የቀረ? እንዴት መጀመሪያ ገንዘብ ይሰጣል? ቢያንስ እንኳን በትክክለኛ ህጋዊ ነገር መዋዋላል። እሱንም እርግጠኛ ነኝ በእርግጥ በሚዲያ አስነግረውም ራሱ እንደዚህ አከሰሩና አሜሪካ ይወጣዋል። ገንዘባችሁን እኔ መጀመሪያ ሰውን ከማመናችሁ በፊት እንደሚሄድ አምናችሁበት ወይ አድርጉት፣ አሊያም ገንዘባችሁን አስቀምጡ። መብሬ መንግስቱ ምንድነው መጀመሪያ ቤት ነው እጣ ያጣጣለው። መጨረሻ ላይ ግን ምንድነው ያላቸው? ቦታ ነው። ቦታውም 500 ሺህ ነው እያሉ አብዛኞቹ አስተያየት እየሰጡበት ይገኛል። መጠንቀቁ አይቀድምም ወይ የሚል የኔ ጥያቄ። እናንተስ ምን ትላላችሁ? ሰው ማመን ነው ወይስ ራስ መጠንቀቅ ነው የሚያዋጣው? ከፈለክ መክሰስ ትችላለህ፣ ከፈለክ ና ቦታ መተተረከብ። አይው እንግዲህ እኔ ምንም የሌለኝ ሰው ነኝ። ዳቦ በልቼ ነው የማድረው። ግን እኔ የሚገርመኝ ስንት የደሃ ልጅ እንደተበላ ነው። ሰው በስም ብቻ እየኖረ በጣም የሚገርም ነው። እግዚአብሔርን በጣም የሚገርም ነው ማለት ነው። ስለዚህ ምን ልላችሁ ነው? የኢትዮጵያ ሕዝብ ፍረዱ። እኔ ቢወጣልኝም 2 ወር ሆኖኛል። አንድም የደረሰኝ ነገር የለም። ሁሉ ነገርም ፊትም ይሄን ብር አላውቀውም። ያው ቢደርሰኝ ታማኝ ከሆነ ብዬ ነው ሞክሬ ነበረ። አልሆነም። ይቅርበት። ፊትም አላውቀውም። መድኃኒዓለም ለኔ ያለው አይቀርም። ይሄ ልጅ አስተያየት እየሰጠ ነው። ውሸታቸውንም እንዳልሆነ መብሬ መንግስቱ ወጥቶ የራሱን መግለጫ ሰጥቷል። ምንም ይሁን ምን መብሬ መንግስቱም ይሁን ማንኛውም እንደው እኔ ለእያንዳንዱ ኢትዮጵያዊ እንዲደርስ ሸር አድርጉልኝማ። እንደው ሰው ከማመን ይቅርባችሁ፣ ፈጣሪን እመኑ፣ ሰውን አትመኑ። እከሌ ትክክለኛ ሰው ነው ብላችሁ ብራችሁን አታባሉ። መጨረሻ ላይ ካጣችሁት በኋላ አታገኙትም። ብራችሁን ይዛችሁ ነው ሰውን መውደድ ያለባችሁ እንጂ መጨረሻ ላይ እንደዚህ ወጣችሁ ብታለቅሱ ምንም መፍትሄ አታመጡ። መጀመሪያ ጥንቃቄ ማድረግ ያለብን ራሳችን ይሁን ብለን ወስነን ካላደረግነው በቀር ሰውን አምነን ማድረግ የለብንም። ታዋቂ ነው እሱ ስለተናገረ ወይም አርቲስት ነው ብሎ ስለተናገረና ወይም የእጣ ስላወጣ አንድ የመግባት እንደዚህ ያለ መዘዝ ሊያስከትል ይችላል። እርግጠኛ ነኝ ይሄ ልጅ ምንም ነገር እሱን ጥላቻ ኑሮበት እሱን ሊያጥላላ አይደለም የመጣው። የተበደለው ነገር ኑሮ ፍልቅልቅ የምትባለዋም ልጅ እንደዚህ የምታለቅሰው ለፍታ ደክማ ብር አገኛለሁ ብላ ነው። እሷ ደግሞ አውጥታ አይደለም። በእርግጥ ግን አሁን ላይ አላስገባልኝም እያለቀሰች ነው። መቼም ከፍሏል፣ አስገብቶላት አታለቅስም ብዬ አስባለሁ። እስኪ የራሱን ደግሞ አስተያየት እንስማው። የኢትዮጵያ ሕዝብ ሁላችሁም ይሄን ቪዲዮ ተመልከቱ።
ሁላችሁም እንደምታውቁት እኔ ምንም አይነት ገንዘብ ከሱ አልተቀበልኩም። እንቅልፌን፣ ብዙ ነገሬን፣ ጉልበቴን፣ ገንዘቤን መስዋዕት አድርጌ የእሱን ዕጣ ሳስቆርጥ ነበረ። እንደምታዩት ወደ እሷ ስመለስ ደግሞ ያስገባሁበት አካውንት አለ ከስር በሷ ያስገባሁበት አለ። ያገናኘኝ ሰውዬም በሷ ያስገባሁበት አለ። ያገናኘኝ ሰውዬ ደግሞ እኔ ላኩለት ደረሰኝ ወደ እሷ ያስገባበትን አካውንት ይሄው እዚህ ጋር ከስር እያያችሁት ምንም አልተከፈለኝም ብላ ይሄንን አማርኛ የተናገረችበት አንደበቷ ግርምን ያደረገኝ በጣም ነው የገረመኝ። ይሄ የውሸት ጥግ በጣም ነው። የኢትዮጵያ ሕዝብ በሙሉ እንድታውልቅ እፈልጋለሁ። ወደ ቤቱ ስመለስ ሳስረዳችሁ 2500 ሰው ነው የሰው ብዛት። ብሩ 10 ሚሊዮን ነው። ምንድነው ሩብ ያክል እንኳን አልተቆረጠም። ምክንያቱም መንግስት ያወጣው አዋጅ ነበርና በዛ መሰረት ቆም ማለት ነው። ሲቆም ላይቭ ላይ ተናገርኩኝ፣ በቪዲዮም ለቀኩኝ። ምን እናድርግ የሚለውን ከብዙ ሰዎች ጋር ተማከርኩኝና ባዶ ቦታ ይገዛ እና ያለውን ነገር በዛ መሰረት ቢወጣ ተባብለን ተመካከርን። ያንን ምክር ካረግን በኋላ እሺ እናወጣለን አልና ላይቭ ላይ ቁጫን ለስንት ሰዓት ለደቂቃ ሳይሆን ለሰዓታቶች የተቀመጥነው ማለት ነው። ሁሉም ላይቭ ላይ አይቷል። በዛ መሰረት አንደኛ ዕጣ ባዶ ቦታ ተገዛ፣ ጎንደር ወጣ። የወጣለት ልጅ ና ቤትን ተረከበኝ፣ ቦታን ተረከበኝ ብያለሁ። እኔን ሰው ዝም አልክ ምናምን ነገር ብሎ አንድ ሰው ስሜ እንድነሳ ስለማልፈልግ እኛው ጣ የወጣው ቅድም አስተያየት የሰጠው ልጅ ነው። የሱ ነው የሰጠው። የመብሬንና የቅድሙን ልጅ ሁለቱን ሐሳብ ሰምታችሁ የራሳችሁን አስተያየት ሰጡበት። ምክንያቱም መቼም ይሄ ልጅ ወጥቶ ዝም ብሎ ይናገራል ብዬ አላስብም። መጀመሪያ ክፍያው ከመክፈል በፊት መጠንቀቅን የመሰለ የለም። በተለይ ወቅቱን ሁሉን ነገር አስተውሎ ገንዘብን ማውጣት የመሰለ ነገር የለም ብዬ አስባለሁ። እስኪ እናስጨርሰውና ሌላም ደግሞ እሷን ካና ነው ወይም ፍርቅቅ ነው የምትባለው ለሷ ከፍያታለሁ እያለ ነው። እሷ ደግሞ እሱ አይደለም የከፈለኝ ለሌላ ሰው ስራ ስለሰራው ያ ሰው የሰራውበትን ያ ሰው ከፈለኝ እንጂ መብሬ አልከፈለኝም እያለች ነው። ሁሉንም እናንተ ሰሙና አስተያየት ስጡበት። ይሄን ያክል አሁን ከመብሬ ጋር እንደዚህ አይነት ልጅ አወራች ተብሎ ለመፈመስ ነው እሷ አሁን ወደዚህና አማርኛ ያመጣችው እንጂ ሌላ ነገር አይደለም። በሰው ላይ ታርጋ አይለጠፍም ነው። በጣም ነው ስሜን አንስተዋለች እሷ። አሁንም ዳግመኛ ስሜ እንዳይነሳ ፈልጋለሁ። ምክንያቱም ማንኛውም ሰው በሰራው መሰረት ነው የሰራሁት። ይሄን ይመስላል። እወዳቸዋለሁ፣ አከብራቸዋለሁ። እስካሁንም የቆየሁበት ምክንያት እሷ ተጨርስ ብዬ ነው እንጂ መልስ መስጠት አጥቶኝ አይደለም። መመላለስ ይሆናል ብዬ ነው። ለኔም አይነጥንም። ድጋሜ ቪዲዮ የሚባል አልሰራም። ጉዳዩን ወደ ህግ እሄድበታለሁኝ። አመሰግናለሁ። ሁላችሁም እወዳቸዋለሁ፣ አከብራቸዋለሁ። ቴንኪው። ምላሽ በዚህ ዙሪያ ደግሞ ምላሽ ሰጥታለች። ምን ሰማው ይሆናል ግን ለመፈመስ ብላ ይህንን የምታደርግ ከሆነ በጣም ነውረኛ ባልየናል። ግን እሷን ብቻ አይደለችም እና ሌሎች አስተያየት ስለሰጡ ማንንም ሰው አትመኑ ያልኩት። አሁንም ቢሆን ይህን ስላደረገ ማንንም ማመን የለባችሁም። ገንዘባችሁን ከኪሳችሁ አድርጋችሁ ነው ማመን ያለባችሁ። መስራት ካለባችሁ እቃውን ተረክባችሁ፣ ለምሳሌ መኪና ልትገዙ ከፈለጋችሁ መኪናውን ተረክባችሁ ነው እንጂ መክፈል ያለባችሁ በርካሽ ማስታወቂያ ሲሰራ ይገኛል ብላችሁ አትሞኙ ማለት ወዳለሁ ለመላ ኢትዮጵያውያን በሙሉ። የእሷ ምላሽ ደግሞ ይህን ይመስላል። እንግዲህ ያልሰጠኝን ገንዘብ ሰጥቻለሁ ብሎ ቪዲዮ ሰርቷል። ስክሪንሻት ለጥፎ ስክሪንሻቱ ተስፋለም ጥላሁን ወደ ሀና ወርቁ ነው የሚለው። ተስፋለም ማለት ብዙ ፕሮሞት የሰራውለት ሰው ነው። ደረሰኝ ከየት እንዳገኘው እግዚአብሔር ይወቅ አላቅ። ግን አንተ ትልቅ ሰው ነህ፣ አትዋሽ። ቢያንስ አንዴ ተነቅቶብሃል። ለማስተባበል እንኳን ከእውነት ጋር የተጠጋ ማስተባበያ አቅርብ ቢያንስ። በዚህ ልክ በጣም እኔ ያንተን ስም ለማጥፋትም ለፎሎወር ምናምን አይደለም። እኔ ፎሎወር ከበቂ በላይ አለኝ እግዚአብሔር ይመስገን። ግን የሰራውበትን ገንዘቤ እንድሰጠኝ እፈልጋለሁ። ከዛ ውጭ ከጎኔ ለነበራችሁ አመሰግናለሁኝ። እግዚአብሔር እውነት እንዲወጣ የህዝብ ገንዘብ ተጭበርብሮ እንዳይቀር ነው የምፈልገው። ባለድለኛውም እንደምታውቁት 2 ወር ሆኖታል። ቤቱ ዕጣ ከወጣ አልተረከበም። ገንዘብ ስጠኝ ሲለው ገንዘቡን በወቅቱ ውሰድ ብሎት ነበር። ከዛ ውጭ ክዶታል በአደባባይ። እሱንም ፖስትቻለሁ፣ ገብታችሁ ማየት ትችላላችሁ። ተስፋለም ትራንስፈር ከሚያደርግ ቀጥታ ለራሷ ለምን ትራንስፈር አላደረግላትም የኔም የሚል ጥያቄ ነበረ። ቅድም አንስቼላችኋለሁና ገንዘብ የማያበላሸው የለም። ገንዘብ የምንወደውን ሰው እንድንጠላ ያደርገን። ገንዘባችን ይዘን ነው ሰውን መውደድ ያለብን እንጂ ገንዘብ አስረክበን መጣላት
ነው ትርፉ። ስትሰጡበት እንደሚሄድ አምናችሁ ነው ማድረግ ያለባችሁ። የመጀመሪያው ዕጣ ጎንደር ላለ ልጅ ደርሶታል ብሏል። እሱም መብሬም እንዳመነው እሷም ይሄን ነው ተናግራለች። ልጁ ወጥቶ እስካሁን እጣው ብሩ እንዳልተሰጠው እየተናገረ ይገኛል። ከ2 ወር በላይ አልፎታል ይላሉ። መቼ እንደሆነ ፐርፌክትሊ ባላውቀውም እስከዚህ ድረስ ነው። ጥያቄ የኔ የልጅቷን እስማማበታለሁ። ምክንያቱም ከተስፋ ዓለም ወደ እሷ ትራንስፈር የሆነበት ምክንያት ምንድነው? እሱ መክፈል አይችልም ወይ? ሶስተኛ ዙር ትራንስፈር ከሚሆን ዳይሬክት ትራንስፈር አያደርግላትም ወይ የሚል ጥያቄ አለኝ። ኤኒዌይስ በዚህ ዘመን አርቲስትም ይሁን ማንኛውም ነገር አትመኑ የሚል የራሴ ማስጠንቀቂያ መስጠት እወዳለሁ። ይልቃል ወልደ ጊዮርጊስ ደግሞ ብዙዎቹን ብር አስገብተው አስወልዶ እንደሚሰጣቸው እየነገራቸው ነበር። አሁን ላይ ደግሞ ክዷቸዋል እየተባለ ይገኛል። እስኪ አሁን ታበርስታ ደግሞ በዚህ ዙሪያ ሄዶበታል። የእናንተን ማስተያየት አስቀምጡ። ወደ ቪዲዮ ብሰጥ አይደለም ብደፋው አያልቅብኝም። እውነት ብደፋው ብቀደው ባቃጥለው አያልቅም። ለምሳሌ እኔ 1.2 ሚሊዮን ብር ባበድረው ከዛሬ ጀምሮ ለሚቀጥሉት 10 ወራት በወር 10% ኢንተረስት አድርጎ ቼክ ይጽፍልኛል። በየወሩ 120 ሺህ የዛሬ ወር የምቀበለው በሚቀጥለው ወር ደግሞ 120 ሺህ 10 ቼኮችን ይጽፍልኛል። ጊዜው ሲደርስ ሄጄ 120 ሺህ ብር እቀበላለሁ። በመጨረሻ ላይ 10ኛ ወር ላይ የሰጠውትን ፕሪንሲፓል 1.2 ሚሊዮን ብር ይጽፍላችኋለሁ ነው የሚለን። ከፈለኩ እቀጥላለሁ፣ ካልፈለኩ አይ 10 ወር ብቻ ይበቃኛል ብዬ መውጣት ትችላላችሁ። ይህን ነው 1.2 ሚሊዮን አስገብታችሁለት 10% በወር እያስወለደ ሊሰጣችሁ ነው ይልቃል ወልደ ጊዮርጊስ እያለ ያለው። በዚህም ብዙዎቹ ተበልተናል፣ ክዶናል፣ አጭበርብሮናል እያሉ ይገኛሉ። ከነዚህም ውስጥ እስኪ ጥቂቶች እንስማ። ወልደ ጊዮርጊስ ይልቃል ቢተው ተጫወተብን። እንኳን ብደፈው እንኳን ብሰጠው ብደፈው አቃጥለው ማያልቅ እያለ የስንታችንን ጨንጓራ አቃጠለው። ተቃጠል። የኢትዮጵያ ሕዝብ ሙሉ ይስማ። እየራበን ሳንበላ እየጠማን ሳንጠጣ እየበረደን ሳንለብስ ተጫወተብን። የኢትዮጵያ ሕዝብ የኢትዮጵያ አምላክ ይፍረድ። እውነት ወልደ ጊዮርጊስ ይልቃል ቢተው ቢያንስ የኔን ብር መልስልኝ። ትዝታ ያነካህ የተሻለ ቦታ እንደርሳለን ብለን እየተበደርን ከተን እየራበን እየጠማን ተጫወትክብን። እባክህ በድንግል ይልቃል ወልደ ጊዮርጊስም በዚህ ምላሽ ሰጥቷል። ሶፍትዌር ዴቨሎፕ እያደረኩ ስለሆነ በፕሌይ ስቶርም አፕሊኬሽን እያሰራው ስለሆነ እመለሳለሁ እያለ ይገኛል። አብዛኛው ህዝብ ግን ተበላን እያለ ይገኛል። የኔ ጥያቄ ሰውን አትመኑ ብያለሁ። ቀድምም ካላችሁ እዚሁ በሚታመነው በባንካችሁ አስቀምጡ። አተርፋለሁ ብላችሁ አታውጁ፣ አተርፋለሁ ብላችሁ ከሰው ጋር አትቀየሙ ማለት ወዳለሁ። ስሙን ወልደ ጊዮርጊስ እንኳን ጊዮርጊስ ብሎ መጥቶ ነው ህዝቡን እንዳለ ጥብ አድርጎ በልቶት ይሄደ። በእናት ምናምን እንዳለ መኪና እየሸጡ አልተናገርኩ። ገና እኔ ወልደ ጊዮርጊስ ሳጋልጠው አልተናገርኩ። እንደ ሳሙኤል ዘቢካኤል ተነግረ ነበር። አይሰሙም ጭራሽ ሶፍትዌር አቋቁሞ ደንቆሮ ማህየም ዘብ አይሰማ ሚዲያ ይዞ ይመጣል ብያለሁ። ይሄ እንዳለ ሀብታም በማስመሰል ሀብት ሰብስቦ ዞር በሉ ይላሉ ብያቸዋለሁ። ከሰርኩ ይላል ብያለሁ። ማርያም እያለ ጊዮርጊስ እያለ እኮ ነው የበላው ይሄን ህዝብ እንዳለ። ይሄንም እንዳለ ኦርቶዶክስ አብዛኛው ኦርቶዶክስ የተበላው መጨረሻ ምን አለ መሰለ የመንግስትን የ20-30 እቅድ እናሳካለን አለ። ይልቃል ወልደ ጊዮርጊስ በእውነት ሰላምሽ ይብዛ ባለሽበት ዱባይ። በመጀመሪያ ሃይማኖተኛ ሲያጫውታቸው ሰውን አትመኑ ማለት እወዳለሁኝ። ይልቃል ወልደ ጊዮርጊስ እያልኩ ነበር ስነግራቸው የነበረው። ወልደ ጊዮርጊስ ይልቃል ነው የሚባለው። አብዛኛው ሰው ተበለው እያለ እሪ እያለ ይገኛል። ሶፍትዌር እያበለጸኩ ነው እንጂ አላቋረጥኩም እያለ እሱም መልስ እየሰጠ ይገኛል። ኤኒዌይስ ለምንድነው ሰው የምታምኑት? እንደው ብራችሁን ሰጣችሁ አታለቃቅሱ። ወደፊትም ያለምንም ክፍያ ብር አባዝቼ ሰጣችኋለሁ ሲል መጠንቀቅ ነው እንጂ ያለባችሁ እንደው አገኛለሁ ብላችሁ አትጡ። ሰው አገኛለሁ ያለ የተስገበገበ ጊዜ ነው የሚያት። በተለይ አሁን ላይ ህዝብን እየጎዳ ያለው ታዋቂነትን ዝናን ይዞ ትንሽ ማስታወቂያ ይሰራል፣ ህዝብ ያምናል። ከዛ በኋላ አንድ ይጠቀሙና የራሳቸውን ህይወት መለወጥ ነው እንጂ የሚያስቡት የህዝቡን እሮሮ የሚሰማ ስለሌለ መጠንቀቅ አለባችሁ ብዬ አስባለሁ። ያራዳ ልጅ ለጥልጩ ይሄን መሀይም ህዝብ
ይመቸው። እንግዲህ ይሄ ልጅ የስምንተኛ ክፍል ተማሪ ነው፣ ሰባተኛ መሰለኝ ያለ። ኧረ ስምንት ራሱ አልደረሰም፣ አንድ አምስተኛ ክፍል መሰለኝ። ውሸቱን ነው። 8-7 ደረስኩ ያለ። ታዲያ 8ማ እንዴት ይደርሳል? እንዴት 8 ቢደርስ እኮ የተሻለ ያራዳ ልጅ እንዴ 8 ቢደርስማ And I love this guy. This is my brother, by the way. He's the best. What are you? ለምን 8 ቢደርስማ እኔ በቃ ብዙ ነገር ማዳም መንፋሽ እንሩዝ ቀቃይ የማዳም ቅመሞች እንዳለ በጣ በወልደ ጊዮርጊስ ይልቃል ብዙ ትችት ሰንዝሮበታል። እየተጎዱ ያሉት በርግጥ አረብ ሀገር የሚገኙ እህቶቻችን ናቸው። እነሱ በተፈጥሮ ሰው ያምናሉ። እኔ ባህር ካቋረጡ በኋላ የሚያምኑት ነገር ግርም ይለኛል። ንጹህ ልቦና ስላላቸው ይመስለኛል፣ ወይም ኢትዮጵያውያን እየናፈቋቸው ይመስለኛል። ብዙ ጊዜ እንደዚህ ያለ ነገር ሲሆን ቀድመው እነሱ ናቸው የሚበሉትና ብዙ ነገር አለ በእነሱ የሚደርስ። ከእንደዚህ ያለ አጭበርባሪዎች እናንተም መጠንቀቅ አለባችሁ ብዬ አስባለሁ። ሌሎችም እንደዚሁ በወልደ ጊዮርጊስ ይልቃል ትችት እየሰነዘሩ ይገኛሉ። እያንዳንድሽ ከዚህ በኋላ በወልደ ጊዮርጊስ ተበላው እያልሽ ወደ እኔ ወልከፍ እያልሽ ወደ መብረቁ እንዳመጭ ምድረው ውልክፍ ቅርሻታ። እንዴት ሰው የገንዘብ እርዳታ ፍለጋ ሄዱ 400-500 ሺህ ብር ቅድሚያ እንዴት ይከፍላል? 400,000-500 ሺህ ብር ቅድሚያ የምትከፍሊው ካለሽ እርዳታ ፍለጋ ምን አስኬደሽ? ስግብግብ ያልሰራሽበትን ብር ፍለጋ ስትዝገበገቢ የሰራሽበትን ብር የምታስረክቡ አፈር ብሉና ቅጠል ነው እንደየበላችሁ አድጋችሁት። ሁለተኛ ወደ በወልደ ጊዮርጊስ ተበላው ብለሽ ብትበጭ እያንዳንዳችሁ ደግሞ እናንተ ሼር አድርጉላችሁ። እዚህ ጋር ጥሩ ነገር እየተናገረው ምንድነው አተርፋላችሁ ብላችሁ ያልሰራችሁበትን ለማግኘት ስትሉ የሰራችሁበትን አትጡ የሚል ትልቅ ትምህርት ነው። ይሄ ትክክለኛ መልእክት ነውና ያልሰራችሁበትን ለማግኘት ስትሉ የሰራችሁበትን አትጡ ማለት እኔም እወዳለሁኝና እስኪ እንደው ማገናዘብ ማሰላሰል መልመድ አለብን ባይ ነኝ። ከዚህ በፊት በረከት ገበሬዋን ፍራዋል ኢቲቻም እንደዚሁ ያለ ነገር ተፈጽሞ መጋለጡ ይታወቃልና በረከት ገበሬዋን ኢትዮጵያን ትታ ወደ አይርላንድ መሄዷ ይታወቃል። እነ መንሱር ጀማርም እስር ቤት ገብተው መውጣታቸው ይታወቃል። ይሄን ምንድነው ስማቸውን ዝናቸውን ተጠቅመው ህዝቡን እንክት አድርገው በለው ዛሬ ላይ በዋስ ወጥተዋል። እነሱ ያፈሩትን ገንዘብ ይበላሉ። እናንተ ምን ታደርጋላችሁ? ያፈራችሁትን ገንዘብ አጣችሁ። ስለዚህ ያልሰራችሁበትን ለማግኘት ወይም የማይታመን ነገር ሲነገራችሁ ከአንድም 10 ጊዜ አሰላስላችሁ ለክታችሁ ገምታችሁ ግቡ። 10 ጊዜ ለካ 1 ጊዜ ቁረጥ የሚባለውን አድርጉ። ዳይሬክት ዳይቭ አትግቡ። ይሄኛው ደግሞ በስራና ክህሎት ሚኒስቴር የተፈጸመ ማጭበርበር ነው። 30 ሚሊዮን ብር በላይ በአካውንቷ ገቢ ያደረገችው ሴት ይችላል። መቼም ኢትዮጵያ ማንሰማው ነገር የለም። በስራና ክህሎት ሚኒስቴር ከፍተኛ ባለስልጣናት ላይ በተመሰረተው ከባድ የሙስና ወንጀል ክስ መዝገብ ስር ያለችው ወይዘሪት ኢክራም አማን ገቲሶ በኢትዮጵያ ንግድ ባንክና በአዋሽ ባንክ በከፈተቻቸው 3 የተለያዩ የባንክ ሂሳቦች በአጠቃላይ 30,840,490 ብር በላይ ገቢ እንደተደረገላት በምርመራ መረጋገጡን የኢትዮጵያ ፌዴራል ፖሊስ አስታውቋል። የተከሳሽ ወይዘሪት ኢክራም አማን ምስልም ይፋ የተደረገ ሲሆን ተከሳሿ ከተለያዩ አካላት የሚሰበሰበው የሙስና ገንዘብ በመቀበልና በድላላነት በቀጥተኛ ተሳትፎ እንደነበራትም ተነግሯል። ይህንን ይመስላል። የእሷ ደግሞ ስራና ክህሎት ሚኒስቴር ብዙዎቹ መያዛቸው ይታወቃል። ፌዴራል ፖሊስ ነው የያዛቸው። ኢትዮጵያውያንማ የማንበላበት የለም የሚያስብል እኮ ነው። ከዚህ በፊት ማዳበሪያ የሰረቁት በቁጥጥር ስር መዋላቸው ይታወቃል። ዛሬ ደግሞ እንደው እያንዳንዱ ገባ ከተባለ ዳኮ ነው። ብዙ ነገር የማናየው የለም። አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። 3ም ሌባ ሊኖር ይችላል። ጤነኛ ሰው የምንለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲህ ያለ ጊዜ። አርቲስት መኮንን ላቀ እንግዲህ ነብይ ነው ማለት ይቻላል። ድፍን ሙሉ ቀበሌ ሌባ ይሆናል ያለው እውነት ነው። አሁን ላይ በኢትዮጵያ አብዛኛው እየተያዘ ይገኛል። በዚሁ ቀጥሎ ደግሞ መያዙ ብቻ ሳይሆን ትክክለኛ እርምጃ የሚወሰድ ከሆነ የአብዛኛው የህዝብ እንባ ይታበሳል። ባይታበሰ እንኳን ወደፊት እንዳይበላ ያደርገዋል። እንደዚህ ያሉትን ነገሮች ማንኛውም ማህበረሰብ ተጠንቅቆ ማድረግ አለበት። እንደዚህ ያሉ መንግስትን ታከ የሚበሉ ግን ምንም ማድረግ አይቻልም። ይህንን ኮንትሮል የሚያደርገው መንግስት ካልሆነ በቀር ተራ ግለሰቦች ስራና ክህሎት ሚኒስቴር አምኜ የተመዘገብኩበትና ወደ ውጭም ስራ ሲወጣ አግቼ እሄድበታለሁ ብዬ ያሰብኩ ነበረ። በዚህም ያክል ሲጋለጥ ሳይግን በጣም ነው ያዘው። እንደ ሀገር ተዘርፈናል፣ ሞተናል ማለት እችላለሁ። ግን ሌባ ከዚህ በላይ ከመያዝ በላይ እርምጃ ቢወሰድ እንደ ቻይና እንደ አረቦች ያለ ህግ ብንጠቀም በኢትዮጵያ ሙስና አይኖርም ነበር። ግን ይህንን ህግ አያወጡትም። ለምን? እነሱ ይሰሩበታል። ባይሰሩበትማ እንደ ቻይና ያለ ህግ አውጥተን ኢትዮጵያን ከሙሰኞችና ከዘራፊዎች እንታደጋት ነበር። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ይሁኑ። ማንንም አትመኑ፣ ራሳችሁንም ከኪሳችሁ ከያዛችሁ
ብራችሁን ከኪሳችሁ በማድረግ ራሳችሁን ከእሮሮ አድኑ ማለት እወዳለሁ። ማንም ታዋቂ ማንም ተነስቶ ሀብታም ይሁን ወርቁ አይተነው የሚሆን ሻህ አላሙዲን የሚሆኑ አያደርጉትም እንጂ እንደዚህ ያለ ስራ ሲሰሩ ያልሰራችሁበትን ገንዘብ አታገኙምና ተጠንቀቁ ማለት እወዳለሁ። ያልሰራችሁበትን ገንዘብ ለማግኘት ስትሄዱ የሰራችሁበትን አጣችሁ ታለቅሳላችሁ። መብሬ መንግስቱም ይሁን ወልደ ጊዮርጊስ ይልቃል ማንኛውም ሰው ይሁን ያልሰራችሁበትን ወይም በቀላል መንገድ እናገኘዋለን ብላችሁ የምታስቡበትን መንገድ ተጠንቅቃችሁ አስተውላችሁ መመርመር አለባችሁ ማለት እወዳለሁ። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ይሁን።